እኔ አላውቅም፣ አልሞከርኩም፣ አላውቅም። ያው ጠያቄ ነው። እስኪ ጠይቂና ቡና ጠጡ ለመጀመር ስንት እንደሚያስፈልግ ንገሪኝ። ሊብሬው ምናምን ላኪልኝ የመኪናውን። በቃ ተይው፣ አትላኪልኝ ተይው። እኔ ስልኬ ይሞላብኛል። ተይው በቃ አምነናል መግዛትሽን። መኪናው ስንት እንደሚገዛሽ እንትኑን ጠይቂው። ከዛ በቃ ቡና ጠጡ መጀመር ነው። አረብ ሀገር መምጣቱን ስለማትፈልጊ ቡና ጠጡ ትጀምሪያለሽ። ቡና ጠጡ ለመጀመር የመጀመሪያው ስቴፕ ምንድን ነው? በረንዳ ነው የምትከራጊው ወይ? በረንዳ ነው። በረንዳ ነው ትከራያለሽ። እስቲ መኪናውን ስንት እንደሚገዛሽ የጋራጅ የቡና ነው እናግረዋል። የቡና ሙያ እኔ ጠጥቼም አላውቅም። ቡና ያው እንግዲህ ሙያ የለሽም። እሺ በትንሽ ብር ኢትዮጵያ ውስጥ በትንሽዬ ብር ሊሰራ የሚችል ቢዝነስ ምንድን ነው? ፋስት ፉድ ወዲያው የሚል የቤት ኪራይ እኮ ነው ውድ እንጂ ሌላ ነገር ያው የቤት ኪራይ እና እቃዎች ኖ። ፋስት ፉድ ከቡና ጠጡ ይረክሳል እንዴ ማሪ? ምንድን ነው የሚረክሰው? ነው ይወደዳል። ታዲያ እሱን እኮ ነው ምንሽን እኔ የጠየቁሽ። በትንሽዬ ገንዘብ ሊሰራ የሚችል ስራ ኢትዮጵያ ውስጥ ነው ያልኩሽ እኮ። እኔ በትንሹ ሊሰራ የሚችል ብዬ የማስበው ቡና ጠጡ ነው። አንደኛ ቤት ኪራይ የለውም። በረንዳ ነገር ነው የምትከራየው። የሆነ ምግብ ቤት በረንዳ ነው የምትከራየው። ከዛ ረከቦት፣ ሲኒና ጀበና መግዛት ነው በቃ። ቡና ማፍላት ደግሞ ምን ሙያ ይጠይቃል? ሙያ ይጠይቃል። መጣፈት የለበት ቡና ከሰል አቀጣጥለሽ መጣድ እኮ ነው። ሲንተከተክ ይጣፍጣል። ምን ሙያ ይጠይቃል ቡና? እርጥብ እያሉ ነው በትንሽዬ ገንዘብ ሊሰራ የሚችል ስራ። እርጥብ እሺ፣ እርጥብስ ምን ያስፈልገዋል ጋይስ? እርጥብ ለመስራት እርጥብ ብትሰሪ ሳያት ማሽን ችፕስ ነው። እሺ ማሽን እና ድንች አይደል? እሺ እርጥብ የምትሰሩ ካላችሁ ሶሲ እርጥብ ብትመጣ በስንት በጀት መጀመር እንደሚቻል ብትነግረን። ሶሲ የምትባል ልጅ አለች እርጥብ የምትሸጥ ጎበዝ ልጅ። እርጥብ ስንት እስቲ ጻፉልኝ ጋይስ። የእርጥብ ቢዝነስ ለመጀመር ምን ያህል ይፈጃል? 40,000 50,000 እያሉ ነው። ጥሩ በ50,000 ከተቻለ መኪናውም ቢመዘንና እንዳለችው ታርዶ ቢሸጥ 50,000 ስለሚያወጣ ስለዚህ በ50,000 በቀላሉ የእርጥብ ስራ መጀመር ትችላለች ማለት ነው። እሺ ምን ትያለሽ ሀያት? እርጥብ ማሽኑ 12,000 ነው። አዎ አስቢበት ሀያት። ሞራል ነቃ በይ ማሪ። እንግዲህ እኛ ይሄ ነው ያለን። እሷ ደግሞ እንደሱ የምትፈልገው 180,000 ለጋራጅ ተከፍሎላት መኪናዋን ማውጣት ነው። ኧረ ችግር የለውም። ምንም አይነት ሀሳብ ብናቀርብ እየተዋጠላት አይደለም። ኧረ እሺ ከደበረኝ ነው። እሺ ሁሉ ነገር በራሴ ነው። ቆር በእናንተ አይደለም፣ በራሴ ነው። የመኪና ጠቢና ንገሪኝ። ለማንኛውም እሺ ባለጋራጁን አናግሪና ንገሪኝ ስንት እንደሚል። ከዛ በቃ እርጥቡን ካሰብሽበት እንግዲህ በትንሹ ሊሰራ የሚችለው ቢዝነስ ኢትዮጵያ ውስጥ እርጥብ ነው። እሱም ትሰሪያለሽ። ካልሆነም እና ያለን ስ ጠይቂና ንገሪኝ የመኪናውን። በርቺ። ብዙ አይዲያዎችን ሰተንሻል። ሰው በገንዘብ የሚያገኘውን አይዲያ ነው እኛ በነፃ የሰጠንሽ። ብዙ ሀሳቦች ጻፊ። ምንድን ነው የምፈልገው፣ ምን ብሰራ ነው የሚያዋጣ የሚለውንም አስቢና ወስኝና ንገሪ። አቡ ያው አስገብቻለሁ። እሺ እንትን እንዳይዘጋ። እሺ አንዴ በትልቁ አድርጊውና ሪሲቱን እሺ ዋርኒንግ እንዳይሰጥ እኮ ነው። 20,000 ብር ነው ያስገባውላት።
ተባረክ። በጣም ነው የምናመሰግነው። እሺ ጋይስ 20,000 ብር አስገብቷል መኩፋን ነው ፎሎ የተደረገው፣ ግን 20,000 አይደለም 10,000 ራሱ አልሞላችሁትም። 10,000 እንኳን ብትሞሉት በአንድ ፎሎ ልዘጋው ነው። ይቅርታ የኔ አካውንት ነው፣ ግን ደረሰኝ ግን ዋትሳፕ ላይ ላክልኝ ስለምልከው ወደ ወንድም ካድግ ጋይስ 103,100 ነው። ቢያንስ 105,000 ያስገቡትና በአንድ ፎሎ 2 ብር ይሁን። አትሊስት ያው 20,000 ብር አስገብቶላታል። ሊያስገባ የሚገባው 8,000 ብቻ ነበረ። ፎሎ ያደረጋችሁት 8,000 ነው። በአንድ ፎሎ 1 ብር ነበር ቃል የገባው፣ እሱ ግን ያስገባላት 20,000 ነው። ስለዚህ አትሊስት 10,000 ያድርጉትና ፎሎውን ቢያንስ በአንድ ፎሎ 2 ብር አሰበላት ይባላል። በጣም ነው የምናመሰግነው መኩ። ሌትስ ጎ ሁላችሁም ፎሎ አድርጉት። 103,000 ነው። 105,000 ያስገቡት። በጣም እናመሰግናለን መኩ። ዜሪስተክ አይ ምንም አይደለም። መስፈቅ ያው ፎሎ ፈልገን ሳይሆን ሰው እንዲረዳት ፈልገን ነበር እንጂ እኔ ፎሎ ፈልጌ አይደለም። አይ ነው። ለማንኛውም ህዝቡ ግን መርዳት አይፈልግም። በጣም የሚያሳዝነው እሱ ነው። ትክክል። እኔ እንዳሁን ፈርቼ ነበር መጀመሪያ ላይ 1 ሚሊዮን ፎሎ አስገብተው 1 ሚሊዮን ሊያስከፍሉኝ ነው ብዬ ነበር። ያስከፍሉኝ ነው ብዬ ነበር። ያው ቃል ስለገባው ክፍል ነበር እና አይ ነው ግን ልጅቷ መድለኛ አይደለችም። ማለት ነው። በጣም ነው የምናመሰግነው 20,000 ስላስገባክ። እውነት ተባረክ። እድሜና ጤና ይስጥህ፣ ክፉ አይንካ እና ፎሎ አድርጉት ጋይስ ሁላችሁም። እኔ ልውጣ። ፎሎ ያድርጉት። ምን ይጠቅመኛል ማለት ለእኔ እኔ አልሰራበትም ብዬ ነው። ፎሎ ምናምን ነገር የለም። አትሊስት እኛ ደስ ይለናል። ቢያንስ በባዶ እንትን አላልንም፣ ህሊናችንም ደስ እንዲለው ማለት ነው። አትሊስት ሌስኮ ካቡ እኔ ቻሌንጅ ልስጣት ለሀያት ማያ ፎሎ አድርጊያትና ንገረት። ማያ የምትባል ልጅ ቻሌንጅ ልስጥሽ እያለችሽ ነው። ሀያት ትቀበያለሽ? እሺ ማያ ፎሎ አድርጊያት እና ሀያትን ቁጥርሽ ባዮች ላይ ያለ ሀያት አላው ቁጥሬ እስቲ ልንገራት። አካውንት ነበርሽ ብቻ ነው የሚታየኝ፣ ቁጥር የለም። ማበረታታት መርዳት ለምትፈልጉ ቤተሰቦች ብሎ አካውንት ነበርሽ። ከዛ ፎዚ አህመድ ይላል ማስታወቂያ አሰርታችሁ እኔ ማበረታት ለምትፈልጉ ብሎ ኢንቦክስ ይላል እንጂ ቁጥር የለም። 0938 የለም 0938264001 አለ እያሉ ነው። ኦኬ እኔ ስነካው ሙሉን አላሳየኝም፣ ለዛ ነው። እሺ 09 ንገሪያት። 0938 0938 264001 ደዊና አውሪያት፣ ወይም ዋትሳፕም አላት። ዋትሳፕ አውሪያት። ይኸው ቻሌንጅ ትሰጥሻለች። እንግዲህ ስንት ቻሌንጅ ምን ቻሌንጅ እንደምሰጥሽ ተነጋገሩና እንትን በሉ እንትን ትበልልሽ። በተረፈ የእንትኑን ጠይቂና ቴንክ ዩ ማይ ላቭ ኬክ ኦኬ ብሪንግ ሚ ኦኬ ቴል ሃና ቱ ብሪንግ ዋን ስላይስ ፎር ሚ እና ኖ ኖ አይ ዶንት ዋንት ኢፍ ናት ሬዲ አይ ዶንት ዋንት ቴንክ ዩ። አንደኛ እንትን ይቅርታ ጠይቃለሁ። ሁለተኛ ቤተሰቦች እነዚህ ላይ ላወኳችሁ በሙሉ ይቅርታ ጠይቃችኋለሁ። ራሴን ትልቅ ደረጃ ደርሼ መጥቼ አኮራለሁ ብዬ ነበረ። ሰው ነኝና በቃ ወደኩ። በመውደቄ ሽንፈት ያው በቃ ከዚህ በፊትም ስለወደኩ አሁን ላይ መውደቄ ምንም ማለት አለም መነሳቴ አይቀርም። ግን እናንተ ስላስከፋችሁ ብራችሁ ከጥቅም ውጭ ስላረኩ ያስቀመጣችሁኝ ቦታ ልክ ስላላገኛችሁኝ በሙሉ በጣም ይቅርታ። ችግር የለም ማሪ። አሁን ብቻ ይኸውልሽ ሀያትዬ ቃል እንድትገቢ የምፈልገው ከዚህ በኋላ ልጅሽን ቪዲዮ ቀርጸሽ እንደማትፖስትችው፣ አሁንም እንደወረድሽ የእሱን ቪዲዮዎች እንዳለ እንደምትደልችለት ቃል ግቢልን። ይህንን ነው የምንፈልገው እኛ። ቃል ግቢልና ከዚህ በኋላ ልጅን ምንም አይነት ቪዲዮ ቀርጬ ከዚህ በኋላ ቃል እገባለሁ። ማጠፋቸው ቪዲዮ አለ 1.8 ሚሊዮን የገባ አንድ ቪዲዮ አለ። እሱን አላጠፋም። ሌላውን ቃል እገባልሻለሁ። ከዚህ በኋላ ቪው ከልጅሽ ይበልጥብሻል እንዴ?
ምንም መብለጥ አለመብለጥ አይደለም። መብለጥ አለመብለጥ ሳይሆን እኔ ስለፈለኩት ነው። እሱ ቪዲዮ እድሜ ዘላለሙን አባቱ እያየ እንትን ይበል እንዲህ። ኧረ በእናትሽ ልጁን መበቀያ አታድርጊው። ታይ አያታይ። እኛ እኮ ለልጁ ስንል ነው እኮ ዛሬ የሁሉ ሰዓት እኮ ከአንቺ ከዚህ ጋር የምንጨቃጨቀው። አጠፋለሁ ቃል ገባው። ከዚህ በኋላ ላይኳን ገብቶሽ ከሆነ ይኸውልሽ፣ ላይኳ አሳዝኖሽ ከሆነ ፕራይቬት የሚባል ነገር አለ። ፕራይቬት አድርጊው። ልጁ ነገ ትምህርት ቤት እኩዮቹ ያሳጡታል። ልጅሽ አይምሮ ይታመምብሻል። ልጅሽ ጥሎሽ ሊጠፋ ይችላል። ራሱን ሊያጠፋ ይችላል። ምክንያቱም አንተ ለማኝ እያሉ እናትክ እንደዚህ አይነት ቪዲዮ እያሰራችክ እያሉ ፕራይቬት አርጊው። አካውንትሽስ ባን ቢደረግሽ አሁን አንቺ 1.8 ቪው ያለው ቪዲዮ ስላንገበገበሽ ለመደለት ወይም ፕራይቬት ለማድረግ አሳዘነሽ አካውንትሽ ሙሉ ለሙሉ ባን ቢደረግስ? አካውንት ሙሉ ለሙሉ እንደሚጠፋ አታውቂም? እኔ 7 አካውንት ተቃጥሎብኝ ይህ 8ኛ አካውንቴ ነው። አካውንትሽስ ቢጠፋ ቪው እና ላይኩ አሳዝኖች ከሆነ ፕራይቬት ሴቲንግ ውስጥ ገብተሽ ፕራይቬት ማድረግ ትችላለሽ። አንቺ ብቻ ነሽ የምታየው ቪዲዮን፣ አንቺ ጋር ብቻ ነው የሚቀረው። ገባሽ? በተረፈ ግን ልጅሽ እየሳቀ እየተጫወተ ምናምን ቅረጭ፣ ምንም ችግር የለም። ግን እየለመነ የቀረጽሽውን እንዳለ አጥፊለት ማሬ። ከልጅሽ አይበልጥም። ነገ ያልፍና ሀብታም ሆነሽ ይቆጭሻል። አሁን እንደወጣሽ እኔ ልውጣ በቃ። እሺ መኩሪ፣ እሺ ደህና ሁኑልኝ። አመሰግናለሁ። በጣም እናመሰግናለን። እሺ ፕራይቬት አድርጊለት። እሺ ማሬ። ማጥፋት ካሳዘነሽ ላይኩ እንዳይቀንስብሽ ማጥፋት ካሳዘነሽ ፕራይቬት ካረግሽው አንቺ ብቻ ነሽ የምታየው። እሺ ሌላ ሰው አያየውም። በተለይ የአረብኛውን አደራሽን ሀያትዬ፣ አሁን እንደወረድሽ ነገ የምትደርሽበትን አታውቂም አንቺ። ማናችንም ነገ ህይወታችን ተለውጦ ትልቅ ደረጃ ልንደርስ እንችላለን። እና ፕሊዝ ለእኔ ብለሽ እኮ ነው፣ ለእኔ ብለሽ ነው። ይህን ያህልም እንዲህ መለመንም እኔ የሚገባኝ ሰው አለው። ለእኔ ብለሽ ለልጄ ስትይ ነው አንቺ እንደዚህ የምትይኝ። አደርጋለሁ። ዋው እኔም አሁን ልጆቼ ይኸውልሽ፣ ምንም አይነት ችግር በህይወቴ ቢኖር እንዲያውቁብኝ አልፈልግም። እናት ይኸውልሽ ችግሯን ችላ ነው። ገባሽ? እናት ትንሽዬ ምግብ ራሱ ካለ ልጇ እማዬ ነይ ብይ ሲላት አይ እኔ በልቻለሁ እየራባት አውቃ ጠግቤያለሁ አንተ ብላ ነው እንጂ የምትለው እኛ እኮ ድሃ ነን፣ እኛ እኮ ምንበላው ስለሌለን ነው፣ አባትህ ጥሎን ስለሄደ ነው፣ እንደዚህ ነው የምትለው ከሆነ ልጇ አይምሮ ውስጥ ጥላቻ እየዘራ ነው የሚያድገው። ገባሽ? አባቱን ይጠላል፣ ሰውን ይጠላል፣ ህይወትን ይጠላል። ገባሽ? ለልጅ መልካም ነገር ፖዘቲቭ ነገር ብቻ ነው የሚነገረው። ልጅ እዚህ ምድር ላይ መጥፎ ነገር የሚባል ነገር እንዳለ ማወቅ የለበትም። ጥላቻ የሚባል ነገር እንዳለ ማወቅ የለበትም። ይኸውልሽ አሁን ኑኑ ልጅ በጣም ሰላምተኛ ናት። መንገድ ላይ አሁን ሞል ውስጥ ምናምን እየሄድን አንዳንድ ሌሎች ዜጎች ሰላምታ አይመልሱም። ሰላም ብለ አይ ምናምን ትልና ማለት ነው። ዝም ሲሏት ሽምቅቅ ስትል ማሚ ስላልሰሙሽ ነው እኮ ስላላዩሽ ነው እላታለሁ እንጂ እነዚህ ሰዎች ሰላምታ ስለማይወዱ ነው። መጥፎ ናቸው፣ ሰላም አትበያቸው ምናምን አልላትም። ለምን መጥፎ ሰው የሚባል ነገር እንዳለ፣ በቃ ኩራት የሚባል ነገር እንዳለ፣ በቃ ምንም መጥፎ ነገር እንዳለ አልነግራትም በልጅ አይምሯ። ገባሽ? ለልጆቻችን ሁሌም ፖዘቲቭ ነገር መልካም ነገር ብቻ ነው መንገር ያለብን። ዓለምን እንዲወዱ፣ ሰውን እንዲወዱ፣ ደስተኛ እንዲሆኑ። እሺ ምንም አይነት መጥፎ ነገር አትንገሪው በእናትሽ ሀያትዬ ፕሊዝ። አንቺ አባቱ የበደለሽን በእሱ አትበቀዩ። ምን ያውቃል እሱ አባቱ አይቶ እንዲጸጸት ምናምን ያልሽውን ቪዲዮ ፕራይቬት አድርጊው። ተይው፣ ያ አባቱ የራሱ ጉዳይ፣ ፈጣሪ ስራውን ይስጠው። እሱ ግን ምን አገባው? ለእሱ ደስታ ብቻ ንገሪው። እሺ መልካም ነገር ብቻ ንገሪው። ከዛሬ ጀምሮ ምንም አይነት መጥፎ ነገር አትንገሪው። እሺ አሁን ወርደሽ አጥፊው ቶሎ። ከዛ ነገ ሰኞ ነው አይደል? ነገ ደግሞ ጋራጅ ሄደሽ ስንት መኪናው እንደሚገዛሽ ሰውየውን ጠይቀሽ ንገሪኝ። ከዚህ የሆነች ስራ ትጀምሪያለሽ። እሺ እኔ እናት አላህ እሺ ይበልሽ። አሁን ወረጂና አጥፊው አደራሽን። ምንም አይደል እንዴ ሀቢባ፣ አንቺ ስለማታውቂያት ነው። ኮሺሻ ቤት አላት። ኧረ ይቅር ይበላችሁ። ሳሪቲን ጥሯት፣ አረብኛውን ታጥፋው። ሁሉንም ልጇ ተንበርክኮ እየለመነ ምናምን ያለውን ሁሉ መጥፋት አለበት። ሁሉም የኛ ልጅ ላይ እንዲደረግ ማንፈልገው ነገር የሰው ልጅ ላይ ሲደረግ መቃወም አለብን። እኔ ልቤን ያመመኝ እንደ እናት እማዬ ትሙት ልቤን ነው። ይህ ልጅ ነገ ትምህርት ቤት እኩዮቹ
ያሸማቀቁታል። የኔ ጌታ ገና ከአሁኑ አታዩትም? የሚያወራው የትልቅ ሰው ወሬ፣ ጭንቀታም ነው፣ ይጨነቃል። ገና በዚህ እድሜው ስትረስ አለበት። የሆነ በቃ ልክ የቤተሰብ ኃላፊነት ያለበት ጎረምሳት ወጣት ታውቃላችሁ። ሂፊል ላይክ ዳት እኮ ገና በ7 ዓመቱ የቤተሰብ ኃላፊነት ይሰማዋል። ላይክ እሱ እንደ እናቱ ኃላፊ እንጂ እናቱ የእሱ ኃላፊ እንደሆነች አይደለም የሚያስበው። እና በጣም በጣም አሳዝኖኛል። ጋይ ሳሪቲን ጥሯት ተመክሮ ነው ሲያለቅስ ሰሙዬ ቴንኪው ማሬ። እንደሷ ግን ያባበልሽው የለም። ሀቡ ተባረኪ። ይልዬ ለልጁ ስል ነው ማሬ። በጣም በጣም በትዕግስት እንትን ያልኩትኝ ለህፃኑ ስል ነው። እሱ መዳን አለበት ውዶቼ። በጣም ያሳዝናል። ልጁ በጣም አሳዝኖኛል። ያለ እድሜው እንትን አለ ሲያለቅስ አሳዘነኝ። እሺ የእናት ዘፈን እየዘፈነ ከዛ አለቀሰ። በቃ ምን ያህል ጭንቀት እንዳለበት የምታውቂው በዛ ነው። አሁን አንዳንድ ሰዎች ቪዲዮ እንዳውሎድ አድርገው ያስቀምጣሉ። ነገ ልጁ ትልቅ ደረጃ ቢደርስ በልጅነትህ እናትህ ትለምንብክ ነበር እያሉ ቪዲዮዎቹን ያሳዩታል። ሳሪቲን ሼር አድርጉላት ጋይስ። የአያትን ስጨርሽ ይመጣለሁ ብላ ነበር። የስራ ፍላጎት የላትም። ዘጋችብን እኮ ሁሉን ነገር። ግን እንዴት አረብኛውን ቻለው? እናቱ አስጠንታው። ከባድ ነው። ፈጣሪ ጠብቀው። ልጁ ከትልቅ ሰው በላይ ነው። በጣም ያለ እድሜው ስትረስ አለበት። በጣም ጭንቀታም ነኝ። ጌታ አፈር ልብላ። እናቴ ለሌላ ሰው ልትሰጠኝ ነው ሲል አንጀቴ ስፍስፍ አለ። እማዬ ትሙት። ውሸት ከሆነ የዱከም ሰው ይመስክር። ቆይ ይህንን ፒን ለምንድን ፒን አልሆነ የሚያደኝ ይሄ ኮመንት። ውሸት ከሆነ የዱከም ሰው ይመስክር። ሺሻ ቤት አላት። እሺ ቀርጸ ካሳየን ሲሆን ቀርጸሽ አሳይን። ሺሻ ቤት ካላት ሄደሽ ይሄ ሺሻ ቤት የሀያት ነው ብለሽ ቪዲዮ ቀርጸሽ አምጭልን። ከዛ እናምንሻለን። ከዛ እኛም የዛኔ ባጃጁ ሽጣ ሺሻ ቤት እንደከፈተችበት እንይዛታለን ማለት ነው። እንደዛ ጎ ያለ ማስረጃ ሰው መተቸት አንችልም። የዱከም ሰው ይመስክር ካልሽ ሂጂ ቀርጸሽ አምጪልን። ደግሞ ታስፈራረዋለች እኮ። ገዛ ያሉትን ጨርሼ እመጣለሁ ብላለች ዛሬ። እሺ እየሸጠች ነው። እሺ ቆይ እንትን የምታስፈራረው ለሌላ ሰው ሰጥሃለሁ ነው እኮ። እሱ እኮ ነው ያስጨነቀው። ግን እኮ እሷ እናሳያለን ከጓደኛዋ ጋር ሼር ነው። ከማናት ጓደኛዋ? ሴት ጓደኛ ካላቆመች በህግ ትጠየቅ። እንዲሁ ኦፍኮርስ ለልጁ ድምፅ እንሆናለን፣ ዝም አንልም። አቡ ሁላችንም ልጅ ጥለን የመጣ ነው። ትስራ። እኔም እኮ አልኳት፣ ግን ካልፈለገች ያለ ፍላጎቷ ምን ታረጉታላችሁ? እኔም እኮ ነይ አረብ ሀገር ነይ ስሪ እኮ አልኳት። ምን ታረጉታላችሁ? እምቢ ካለች ምንም ማድረግ አትችሉም። ስለዚህ እኛ ገንዘብ መርዳት አንችልም ከዚህ በኋላ። 450 ሺህ ሪያል 450 ሺህ ብር ሰብስበን ባጃጅ ገዝተንላታል። ካላስ አንዴ ብቻ ባጃጅ ግዙልኝ እንጂ ደግሜ ሚዲያ ላይ አልወጣም ብላ ቃል ገብታልን ነበረ። ቃሏን አላከበረችም። ሰው ናት፣ አልተሳካላትም። እሺ ይሁን። እኛን ሳታማክር ባጃጁን ያለኛ ፍቃድ ሸጠች፣ መኪና ከሰረች። አሁን ደግሞ በራሷ እንድትነሳ አረብ ሀገር እንድትመጣ ሰጀስት አደረግናት። ካልሰማችንና እምቢ አረብ ሀገር አልመጣም ኢትዮጵያ ይሻለኛል ካለች ቡና ጠጡም ትስራ ምንም ትስራ ሰርታ ትኖራለች። እውነት መኪናው ጋራጅ ካለ መኪናውን ሸጣ እንትን ትበል። መኪናውን ሸጣ ዶክተር አብይ እንዳይተሻሸክምሽላት እኮ ዶክተር አብይ ያለ ይስጠው በነጻ ከመላት ልጇን እና ሸጣ ቡና ጠጡ ትጀምራለች። ቡና ጠጡ ወይ ደግሞ እንትን እርጥብ በትንሽ ቢዝነስ ኢትዮጵያ ውስጥ ምንድን ነው ስሙ? ይሄ በኢትዮጵያ ውስጥ በትንሽ ኧረ በእናታችሁ በጣም እኮ የማደንቃቸው እናቶች አሉ። እጸ ገበታ ምግብ እየሸጠች 3 ነው 4 ልጅ ታሳድጋች ብቻዋን ያለባት። ምስር ባልትና ቤቷ ውስጥ
እየደርድራ እንደውም አንድ ጊዜ ጃኒን አገናኝቻታለሁ። ዶሮ ወጥ ጃኒ የጎዳና ልጆችን ልታበላ እኔ ጌም ተጫውተን አሸንፊያት የጎዳና ልጆችን አብይልኝ አልኳትኝ ቅጣት። ከዛ ልታበላ ምስር ባልትናን አገናኝቻት በባሊ ዶሮ አዛት። ዶሮዋ እንዴት እንደሚጣፍጣለች ጃኒ ራሱ ምስር ባልትና ትባላለች። ቤቷ ውስጥ ዶሮ እየሰራች በባሊ ትሸጣለች። ባልትና ውጤቶችን ቤቷ ደርድራ በቲክቶክ በየቤቱ እየገባች አስተዋውቁልኝ እያለች እኔ ቤትም ትገባለች። ገስት ላይ እንትን ትላለች። ባልትና ውጤቶችን እየሸጠች ልጆቿን ታሳድጋለች። እርጥብ ሶሲ እርጥብ የምትባል ልጅ አለች። አንድ ፍሬ ልጅ ናት። እኔ ቤት እንደውም ትገባለች። ለበዓላት ምናምን ትጨፍራለች፣ ታስተዋውቃለች። ካወቃቸት እርጥብ እየሸጠች ህይወት እንዴ! የሰው ልጅ ማለት ነው። የሰው ልጅ ህይወቱን መቀየር ከፈለገ ምንም ነገር ይሰራል። ዋናው እንትን ነው፣ ይሄ ፍላጎት ነው። ፍላጎት ከሌለው ግን አንድ ሰው ምንም ብትገፉት አይንቀሳቀስም። ምንም ብትገፉት ካላረፈች የሺሻ ቤቱንም የመኪናውንም ማስረጃ እናመጣለን። በህግ ነው የምንጠይቃት እኮ። ማስረጃ አምጡልና ሲሆን ማስረጃ አምጡ፣ እኛ ከጎናችሁ ነን። እውነት ሺሻ ቤት ካላት እኛም አናውቀው እውነት ካላት አምጡልን ማስረጃ። እኛ ያለ ማስረጃ ሰው ስለማንወነጅል ነው። ወላሂ እናቴ ጉሊት ሽጣ ነው አራታችንን ያሳደገችን። ቲማቲም እና ሽንኩርት እየሸጠች ያበቃችን ጎበዝ። ወላሂ እኔ የማውቃቸው ሴቶች ቅመም የሚያሰም እንዲህ ባልትና የሚሸጡ ቅመማ የሚያሽጉ፣ ኧረ በጣም ብዙ አይነት ጀግና እናቶች አሉ። በቀን ነው ትንሳኤ ሳይዘጋ ጃምቦ የምጠጣው። ወይኔ ጉዲ! በቀን ነው ትንሳኤ ሆቴል ሳይዘጋ ጃምቦ የምጠጣው። ጌታን ሀቡ እንዴ ታውቂያታለሽ? ሰላም ነው እናት። ሰላም ነሽ? አለን። እንዴት ነሽ? ስለ ሀያት ነው የምታወሪው? በቀን ነው ጃምቦ ሀያት ነው የማወራው። ከፈለግሽ ነገ የዱከም ሰው የሚያውቃትን በሙሉ ጠይቄ ያገናኝሽ። ትንሳኤ ሆቴል አሁን ከኔ ሱቅ እኔ ሞባይል ቤት ያለ ከኔ ሱቅ ቢያንስ 100 ሜትር ነው የሚርቀው እና በቀን ነበር ጃምቦ የምጠጣው። ባጃጇን ሻሸጥ ማለት በቀን ማለት ነው። ጌታም ይኸው ከልጄ ይነጥለኝ ሀቡ በልጅ ያልምልሽ ከልጄ ይነጥል። በቀን ነበር ጃምቦ ቁጭ ብላ የምጠጣው ከወንዶች ጋር። እኔ ያኔ ተንኮል አላሰብኩም እንጂ ያኔ ፎቶ ማንሳት ትችል ነበረ እንጂ እንዲህ ተንኮል አላሰብኩም ነበር እንጂ በስነስርዓት ፎቶ አንስቼ ይዝ ነበር። አሁን ትንሳኤ ሆቴል ተዘግቷል። ያኔ ግን ባጃጇን ሳሸጥ ይሄን መኪና ሳገዛ በፊት በቀን ነው ቁጭ ብላ የምጠጣው እና ሰው ሲያወራ ሰማሉ። ልጇን እኮ ባጃጅ ጀርባ አድርጋ እየሰራች ነው ልጅ የምትጠጣው። ጫት ቤት ነው የምትውለው፣ ሽሻ ቤት ነው የምትውለው እያሉ ሲያወሩ ሰማሉ። ከዛ የሆነ ጊዜ ከአንቺ ጋር ቪዲዮ ሰርታ አየሁ። እንዴ ይህች ልጅ እሷ አይደለች እንዲህ አልኩ። ሰሞኑን ደግሞ ሳይ ልጁ ይለምናል እና እኔ እንደውም የሆነ ኮሚሽነር ላናግር ነበር። እች ልጅ እንደዚህ ቪዲዮ ልጁን እየቀረጸች ትለቃለች። ለምንድን ነው እች ልጅ በህግ ማትጠየቀው? ልጁን መለመኝ አደባባይ ለውጣ ለምንድን ነው የምታደርገው? እዚህ እርጥብ ብቲ ቡና ብቲ ሁሉ ነገር 1-2 የስራ ማዕት ነው እኛ ጋር ያለው። ሰርታ ማሳደግ ስችል ጫት ነው የምትቅመው። እኔ ነገ በመረጃ ይሄ ሁሉ ሰው ይጠብቀኝ፣ በመረጃ አሰባስቤ ነው የምመጣው። ጫቷን ነው የምትቅመው፣ ሽሿን ነው የምታጨሰው፣ ጃምቦን ውጭ ነው የምትጠጣው። በቃ ልጇን የጨድርጋ ነው የምትጠጣው ጃምቦ። ልጇን መንደር ውስጥ ነው የምንለቀው፣ መንደር ውስጥ ነው የሚጫወተው። ማያቃት ባለባጃጅ እኔ ዱካም ነው ያለሁት። ምን አለ በክሪ በልጄ ምላል እኔ በቀን ጃምቦ ቁጭ ብለሽ ትንሳኤ ሳይዘጋ በአይኔ በብረቱ ነው ቁጭ ብለሽ በአይኔ በብረቱ ፈጣሪ ስራሽን ይስጥሽ። ኮመንት ላይ ብዙ እሺ አቡ የስራዬን ይስጥሽ። እሺ አንዴ ኮመንት ላይ እኔ ብቻ አይደለም ብዙ የዱካም ሰዎች የሚያውቁልሽ ነው። እሺ አስገቢያቸው አቡ አስገቢያቸው፣ ችግር የለውም። የትንሳኤ ሆቴል ቁጥር አለኝ። የትንሳኤ ሆቴል ቁጥር አለኝ። እኔ አላቅሽም አታውቂኝም እናቴ። የትንሳኤ ሆቴል ቁጥር አለኝ። እኔ ግን ሀቄ እንዲወጣልኝ ማለት ነው። ሀቄ እንዲወጣልኝ እኮ አሁን ተዘግቷል። አሁን ተዘግቷል።
የስንት ዓመት የተዘጋ እሱም ማስታወቂያ ሰርቻለሁ። አቡ አለኝ እዚህ ውስጥ ግቡና ትንሣኤ ሆቴል የሚል ማስታወቂያ ሰርቶ ያጣሽ ሰራሹ ኖ እኔ ጃምቦ ከጠጣው እንዶ ዱካም ላይ እኔ ጃምቦ ወልጄ ጃምቦ እንደዚህ ከጠጣው ደም ያጠጣኝ እኔ ደም ያጠጣኝ እኔ አላቅሽም። እኔ እናቱ አትማይ በልጅሽ አትማይ በማስረጃ ይኸውልሽ። ከዚህ በኋላ ግን ላለው ነገር በጣም ተጠንቀቂ። በማስረጃ ሺሻ ቤት አላት ናችሁ። እሺ ቆያ አትጩ ሺሻ ቤት አላት ስለማትሰጪ ነው ለሰው እንደ እጅን ስጫት ሀያት አንድ ያለች ሺሻ ቤት አላት ያለችው። እኔ ሺሻ ቤት አላት አላልኩም። እኔ ድንገር ሀያት አንድ የሚታርጊ ሺሻ ቤት አላት ያለችው ጽዮን ናት። ማስረጃውን አመጣለሁ ሙሉ የዱከም ህዝብ ይመሰክራል ብላለች። ማያ ያለችው ትንሣኤ ሆቴል በቀን በጠራራ ፀሐይ ከወንድ ሹፌሮች ጋር ቁጭ ብላ ጃምቦ ትጠጣ ነበረ ያለችው። ማስረጃ አልኳት። ማስረጃ ነገ ይዤ እመጣለሁ አለች። ስለዚህ ማስረጃ ካላቸው ማስረጃ ያምጡ። አንቺ ዝም ብለሽ ጠብቂ። ንጹህ ሰው ጠብቂ ያለሽ በቃ ንጹህ ነሽ አይደለ? ስለዚህ ኬት እንደሚያመጡ ማስረጃ እንጠብቅ። ነገ ማስረጃ ሻ ቤት ቁጭ ብለሽ ስታጠሽ የሚሆን ስትቅም የሚሆን አሁን አብሪ ሀያት እታችን አብሪው ሚዩት አድርጌሽ ነበረ። ሚዩትሽን አብሪው ሀያት። ለእኔ ብቻ ነው የሚሰማኝ፣ ለተመልካች አይሰማም። አንዴ ራስሽን ሚዩት አድርገሽ ድጋሚ አብሪ። ኦማይ ጉድነስ ድጋሚ ሚዩት አድርጊና ራስሽን አብሪ ድጋሚ። አሁን መጣ። አሁንስ እሺ አሁን መጣሽ። አሁን እሺ ማስረጃ ታምጣልኝ። እኔ በቀን ቁጭ ብዬ እሺ በቀን ቁጭ ብዬ ጃምቦ ስጠጣ እንዲህ ጃምቦ ይዤ ወደ አፌ ስከት እንዶ ታምጣልኝ። ሺሻ ቤት አላት ያለችዋንም ልጅ አስገቢልኝና ሺሻ ቤቱንም ታሳይሽ። እኔ ልፈርበት። ይሄ ልጅ ከኔ ተነጥሎ ያቅም ልጅ ጃምቦ ቤት የጠጣው አስገቢልኝ። ከሶስት ቀን በፊት መኪናውን እኔ ምንም ፈራም ማፍርበት ነገር የለኝም። ይሁን ኢንቫይት አድርጌሻለሁ። አክሰፕት አድርጌ እኮ አስገቢያትና ማስረጃ ታምጣልኝ። ሀያት ነርቨስ እያደረግሽኝ ነው። ከላይ አታውሪ በእናትሽ። እንዴት አገሺ? እኔ እያወራኋት ነው አይደል? አንቺ ደግሞ ከስር ታወሪያለሽማ። ሲሆን ኢንቫይት አድርጌሻለሁ። እውነተኛ ሰው ከሆንሽ ኢንቪቴሽኑን አክሰፕት አድርገሽ ግቢ። ሲሆን ሶስት ፎሎ ነው ያላት። አዲስ አካውንት ከፍታ ነው የመጣችው። ሲሆን በቃ ማስረጃ አምጡ። ማያ ማስረጃ አምጪ። እሺ ነገ እንጠብቃለን። ሀያት እንትን ቪዲዮውን ልታጠፊ ነበር የወረድሽው ማሬ። ለምን ሳታጠፊ መጣሽ? አይደለም እንትን ፕራይቬት እየከተት ፕራይቬቱ እንዳለኝ ፕራይቬት ልከት ነው እንትኑ እንዳለ ፕራይቬት ከከተትኩ ማንም አይም አይደለ ከኔ ውጪ። ፕራይቬት ክተች ከተሽ ነይ በእናትሽ። አይሰራጭ ቪዲዮ በእናትሽ። የልጅ ቪዲዮ ይሰራጫል። ልጅ ፕራይቬት ከተሽ ነይ። እሺማ ብደልች ባትሰስች እንደው ከልጅሽ ባይበልጥብሽ። ማያ ማስረጃ ይዘሽ እንድናይ። እሺ አቡ እሺ በውስጥ ብላለች። መታወቅ አትፈልግም ሲሆን በውስጥ እንዴት አሁን ብታጠፊ ውስጥ እንደው የሆነ ላይክ ነው ለልጅሽ እንደው ያሳዘንሽ። ይገርማል። በእናታችሁ የዚህን ህፃን ልጅ ቪዲዮ እንትን እንዳትሉ፣ ሴቭ እንዳታረጉም፣ ምንም እንዳታረጉ ፕሊስ። ለልጁ ስትሉ። ሰሪቲ እንዴት ነሽ ማሬ? አቡ እንዴት ነሽ? አለሁልሽማ። ቢዚ ሆንኩ አይደል? ሶሪ። ኧረ ጣጣ የለውም። ሰላም ነው